ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ስለተገናኘን ደስ ብሎኛል። በዛሬው ፓርት 3 ቪዲዮአችን የምናየው ፓርቲያችን ውስጥ ስላሉት 14 ናቪጌሽን ባር ምንድን ናቸው እና አገልግሎታቸውስ የሚለውን ይሆናል ማለት ነው። በጣም አሪፍ የማይክ ምልክቷን አንድ ጊዜ ነክተን ፓርቲያችን ውስጥ እንገባለን። እንደምታዩት ፓርቲያችን እንግዲህ ይህን ይመስላል። ከላይ በኩል በቀኝ ሳይድ የምናገኘው የመጀመሪያው ቀስት የምትመስል ታግ ፓርቲ መክፈታችንን ወይም ደግሞ መጀመሪያችንን ለምንፈልገው ሰዎች ሼር የምናደርግበት ነው። በነገራችን ላይ እዚህ ጋር ኮፒ ሊንክ አድርገን ሊንኩን በተለያዩ ሶሻል ሚዲያ ያሉ ሰዎች ልከንላቸው መጥተው ጆይን አድርጎን መጋበዝ እንችላለን ማለት ነው። ሁለተኛው የምናገኘው ታግ አራት ማዕዘን የምትመስለው ሚኒማይዝ ማድረጊያ ነች። ይህም ወደ ተለያየ ቦታ ስንሄድ ሙሉ በሙሉ ሳንወጣ ሚኒማይዝ አድርገን መውጫ ማለት ነው። በሶስተኛ ላይ የምናገኘው የኤክስ ምልክት ነች። እቺ ኤክስ ምልክት ከፓርቲያችን ሙሉ በሙሉ ዘግተን መውጣት ስንፈልግ የኤክስ ምልክት እንጫናለን ማለት ነው። አራተኛው ከኤክስ በታች የምናገኘው ምልክት ፓርቲያችን ውስጥ ምን ያህል የሰዎች ብዛት እንዳሉ የምናይበት ነው። አጠቃላይ ወንበር ላይና ገስት ላይ ያሉትን በሙሉ ማለት ነው። አምስተኛ ላይ ደግሞ ከታች በግራ ሳይድ የምናገኘው ምልክት ሜሴጅ ወይም ደግሞ ማስታወቂያ መጻፊያ ቦታ ነው። የምንጽፈው ማንኛውም ነገር ሰላምታ ሊሆን ይችላል፣ ጥያቄ ሊሆን ይችላል፣ ኤቭሪቲንግ ፓርቲ ላይ ያሉ ሰዎች በሙሉ ማንበብ ይችላሉ ማለት ነው። ስድስተኛ ላይ ኢሞጂ ነው። ይህም ፓርቲ ውስጥ ወንበር ላይ ያሉ ሰዎች የተለያየ ስሜታቸውን የሚገልጹበት ኢሞጂ ነው ማለት ነው። እየተደሰቱ ሊሆን ይችላል፣ እያዘኑ ሊሆን ይችላል፣ እየሳቁ ሊሆን ይችላል። ስሜታቸውን የሚገልጹበት በዚህ ኢሞጂ ነው። ሰባተኛ ላይ የምናገኘው የራሳችን ማይክ ሚዩት ማድረጊያ ነው። ይህም ሚዩት ስናደርግ ከፕሮፋይላችን ታች እንደምታዩት ቀይ ሰረዝ ይበራል። ብዙ ጊዜ እዚህ ፕላትፎርም ላይ ማይክ ሚዩት ማድረግ አይመከርም። ግን የራስዎ ፓርቲ ላይ ቁጭ ብለን ከሆነ የፓርቲው ባለቤት እኛ ሚዩት ቢያደርገን ችግር የለውም። ስምንተኛው ከታች በቀኝ በኩል የምናገኘው ታግ ጌም ነው። ውስጡ የተለያዩ አይነት ብዙ ጌሞች አሉት። ለምሳሌ ሮያል ባትል፣ ፍሩት ፓርቲ፣ ኦሽን ሃንት፣ ግሬዲ ፎረስት፣ ድራገን ቦል፣ ማጂክ ስሎት፣ ፒራሚድ ስሎት ብዙ አይነት ናቸው። ከ10 በላይ የሆኑ ጌሞች አሉት። እኛ የፈለግነውን የተመቸን መርጠን መጫወት እንችላለን ማለት ነው። በነገራችን ላይ ሌላ ጊዜ በሌላ ቪዲዮ እኔ ራሴ እየተጫወትኩኝ ሙሉ ቪዲዮ አዘጋጅላችኋለሁ ማለት ነው። ለጊዜው ግን የጌም ቦታው ይሄ ነው። ዘጠነኛው የጊፍት ታግ ነው። ውስጡ ከላይ የመጀመሪያው ሆት የሚለው ላይ ስንገባ ከ100 ኮይን ጀምሮ 200፣ 300፣ 1000፣ 2000 እያለ እስከ 1 ሚሊዮን ኮይን ድረስ ጊፍት መስጠት እንችላለን፣ ጊፍት መቀበል እንችላለን፣ ወይም ደግሞ ኤክስቼንጅ መደራረግ እንችላለን ማለት ነው እንዳቅማችን። አሁንም እዛው ጊፍት ውስጥ መሀል ላይ ከሆት አጠገብ ላኪ የምትለው ስንገባ ከታች በፐርፕል ከለር ጂ ኮይን አለች። እሷ ማለት ምንድነች? ሁልጊዜ በየቀኑ ኋላ አፕ ላይ ስንገባ ቼኪን እያለ የሚሰጠን ኮይን አለ። እሱን ሰብስበን በትራምፔት ወይም ደግሞ እዛች ላኪዋ ላይ በ5 ኮይኗ ጋምብል እናደርጋለን። ጋምብል አድርገንበት በልተን 10,000 ደረሰልን ማለት ዋጋው ከ10,000 ኮይን ጋር እኩል ነው ማለት ነው። ወደ ኮይን ለመቀየር ስንፈልግ ደግሞ ኢንተር አማውንት የሚለው ጋር ኢንቲጀር ነምበር ወይም ደግሞ ሙሉ ቁጥር 1 2 3 እናስገባለን። ለምሳሌ 10,000 ጂ ኮይን ካለን ከታች አንድ ቁጥር ስናስገባ 1 ሲባዛ በ10,000 ያው 10,000 ኮይን ነው ይሆናል ማለት ነው። 20,000 ጂ ኮይን ካለን ከታች 2 ቁጥር ስናስገባ 2 ሲባዛ በ10,000 20,000 ኮይን ይሆናል ማለት ነው። እንደዛ እያልን እንቀጥላለን ማለት ነው። ባላንሳችን ላይ እንዳለ የጂ ኮይን መጠን ማለት ነው። በነገራችን ላይ ላኪ ውስጥ ያሉት በሙሉ ጋምብል ማድረጊያ ናቸው። ጊፍት መስጫ ወይም ደግሞ ኤክስቼንጅ መደራረጊያ መስሏችሁ እንዳትሳሳቱ አደራ ማለት እፈልጋለሁ። ጋምብል የሚታደርጉ ሰዎች ደግሞ እንደየአቅማችሁ ከ10 ኮይን ጀምሮ 20፣ 50 እያለ እስከ ማክሲመም 10,000 ኮይን ድረስ ጋምብል ማድረግ ትችላላችሁ ማለት ነው እንዳላችሁ የኮይን ብዛት መጠን። ሌላው እዚህ ጊፍት ውስጥ ከላኪ ቀጥሎ ሌክዠሪ ምን እናገኛለን። ከስሙ እንደምንረዳው ትንሽ ከፍ ያለ አቅም ያላቸው ሰዎች ጊፍት የሚሰጣጡበት ወይም ደግሞ የሚቀያየሩበት ነው። ፕራይሱም ሚኒመሙ 1 ሚሊዮን እስከ ማክሲመም 4 ሚሊዮን ድረስ ነው ማለት ነው። 10ኛው ታግ ሜሴጅ ነው። በውስጥ መስመር ሰዎችን የምናወራበት ማለት ነው። 11ኛው ታግ የተለያዩ ቤዚክ ቱልሶችን የያዘ ነው። ለምሳሌ እንደ ቮይስ ኦን ኦፍ ማለት አጠቃላይ የፓርቲውን ድምጽ ማጥፊያና ማብሪያ ማለት ነው። ሌላ መጀመሪያ እንዳየነው የፓርቲያችንን ሼር ማድረግ ያለው። ሌላ በተጨማሪ ፓርቲ ላይ ያሉ ሰዎች ሙዚቃ ከስልካችን እንዲያዳምጡ ከፈለግን መጋበዣ አለው። ሌላ ሩም ሴት አለው። ሩም ሴት ማለት ፓርቲው ማስተካከያ ማለት ነው። ሩሞቹ ለምሳሌ የፓርቲው ፎቶ ሊሆን ይችላል፣ ስንገባ ያለውን ታይትሉ ሊሆን ይችላል፣ መቀየር፣ አናውንስመንት፣ ወንበሮቹን ምናምን ብቻ ማስተካከያ አለው እዚህ ውስጥ። ሌላ ሩም አድሚን አለው። አድሚን ማድረጊያ ስንፈልግ እኛ ብንኖርም ባንኖርም
አዲስ መሾም ከፈለገን እዚህ ውስጥ እንገባለን። ሌላው ሴት ፓስወርድ አለው። ለፓርቲው ፓስወርድ መስጠት ስንፈልግ እዚህ ውስጥ ገብተን እንሰጣለን ማለት ነው። ሌላው ፓክ አለው ማለትም ስቶር ማለት ነው። የተለያዩ የገዛናቸውን መኪና ሊሆን ይችላል፣ ፍሬሞች ሊሆን ይችላል እዚህ ውስጥ ነው የምናገኘው ስቶር ውስጥ። ሌላና የመጨረሻው ደግሞ ሜሴጅ አለው። ቅድም እንዳለየ ነው ሜሴጅ ማለት በውስጥ መስመር ለምንፈልገው ሰው ብቻ የምናወራበት ማለት ነው። ፕላትፎርሙ ደግሞ ሲስተም ሜሴጅ ሲልክልን እንደዚሁ በዚሁ ሜሴጅ አማካኝነት ነው የሚልክልን ማለት ነው። 12ኛ ላይ የምናገኘው ደግሞ ከታች በቀኝ በኩል ከላይ ወደ ታች የተደረደሩ ታጎች አሉ ወይም ምልክቶች አሉ። የላይኛው የመጀመሪያው ማለት ነው የላይኛው ቀጥታ ታስካችን ውስጥ የሚወስደን ማለት ነው። ወይም ደግሞ ታስካችን ውስጥ መግቢያ ነው ማለት ነው። 13ኛው ሩም ቦምብ ነው። ይህ ማለት ውስጥ ያለው የሚያስፈልገው የስቲል መጠን ሲሞላ ይፈነዳና የፓርቲው ባለቤት 500 ኮይን ጊዜ ያገኛል ማለት ነው። ለበለጠ ኢንፎርሜሽን ሩልስ የሚላል እሱን አንዱ። 14ኛውና የመጨረሻው ትሬዠር ቦክስ አይነት ነው። ቅድም 13ኛ ላይ ካነሳነው ጋር ይቀራረባል። ይሄ የሚለየው የዚህ ስቲል ኒድ ሲሞላ እና ሲከፈት ፓርቲ ላይ ያሉ ሰዎችም ድርሻቸውን ኮይን ያገኛሉ ማለት ነው። ለበለጠ ኢንፎርሜሽን ሩልስ የሚለውን አንብቡት። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት። ሌሎች ሰዎች ጋር እንዲደርስ ደግሞ ሼር አድርጉልኝ። እኔ ለማበረታታት እና ወደፊት ደግሞ ተያያዥነት ያላቸው ቪዲዮዎች ስለቅ እንዲደርሳችሁ ያበደ ቲዩብን ሰብስክራይብ አድርጉልኝ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።